ሁላችሁን በጌታ በኢየሱስ ስም ሰላም እላለሁ። እንደምን ሰነበታችሁ? የእግዚአብሔር ስም የተባረከ ይሁን። ከአያት መሰረተ ክርስቶስ ሳምሶን ለአሰራር እንዲመች በሁለት በረት ያለን ግን ለአንድ መንግስት ስራ በአንድ ጌታ በአንድ አካባቢ የተጠራን አንድ ህዝብ በአንዱ የመስቀል ስራ የተወለደን መንትዮች ከዚህ በላይ ደግሞ አብረን እንሰራለን። እግዚአብሔር የተመሰገነ ይሁን። የመጨረሻው ዘመን በሚል ርዕስ ነው ከእግዚአብሔር ቃል ዛሬ የምንማረው። የመጨረሻው ዘመን በሚል ርዕስ የምንማረው የጌታ መምጫ ደርሷል ብለን እንድንታወቅ አይደለም። ጌታ በደጅ ነው ብለን ረጃጅም እቅዶችንም እንድናቆም አይደለም። ትምህርትም ስራም ትዳርም ጠሎች እንድንሆንም አይደለም። ጌታ ዛሬ እንደሚመጣ እያሰብህ ኑር፣ 1000 ዓመትም እንደምትኖር እያሰብህ ስራ ይባላል። ሁል ጊዜ ተዘጋጅተን እንድንመላለስ ዕብራውያን 12 ላይ የላሉ እጆች የሰለሉትንም ጉልበቶች አጽኑ እንደሚል በመንፈሳዊ ሕይወታችን ጠበቅ እንድንል ከሁኔታዎች ጋር ባልተያያዘ ነገሮች እንደጠበቀናቸው ባይሄዱም ቅድም እንደዘመር ነው ጉድጓዱም እያለ ችግሩም እያለ የኢኮኖሚ መጨናነቁ የጤና ከፍ ዝቅ ማለቱ እንዳለ ጌታ እንድናመሰግነው ደግሞ በሚደርሱብን ልዩ ልዩ መከራዎች እንድንጽናና ከዛ በላይ ደግሞ ቀን ሳለ ወደ ጌታ ያልመጡ በዙሪያችን ያሉ ዘመድ፣ ጓደኛ፣ የሥራ ባልደረቦችን በወንጌል እንድንደርስ ለማሳሰብ ነው ይህ ትምህርት ያስፈልገው። ዘመናት በሶስት ይከፈላሉ። ያለፈ ዘላለም፣ የወደፊት ዘላለምና የአሁኑ ዘላለም በሚል ያለፈ ዘላለም ወይም ኢተርኒቲ ፓስት የሚባለው ከዘፍጥረት 1:1 በፊት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እንደሚል ይሄ ቅዱስ መጽሐፍ። ከዛ በፊት እግዚአብሔር የት ነበር? እሱ ራሱ ከየት መጣ? ምን አይነት ስርዓት ነበረ? ያልተጻፈልንም ስለማያስፈልገን ብንፈላሰፍ እናበላሻለን። ዝም ይባላል መጽሐፉ ዝም ሲል። የወደፊቱ ዘላለም ዮሐንስ ራእይ 21:1 ላይ አዲስ ሰማይና አዲስ ምድር ከሰማይ ሲወርድ አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ይላል። ብዙዎቻችንን ልብ የሰረቀች ዓለም ታልፋለች። ዶም ጴጥሮስ በእሳት ተቃጥላ ታልፋለች ይላል። አሜን ባትሉም በህዋ ላይ ያሉ ፕላኔቶች ወደ 200 ቢሊዮን ይደርሳሉ ይባላል። ምድር ከነዛ አንዷ ነች፣ እንደውም ትንሿ ነች ትባላለች። እነኚህ ሁሉ ይወድቃሉ፣ ይቃጠላሉ። 2 ፕላኔት ብቻ ይቀራል። አዲሲቱ ኢየሩሳሌም የምትባልና ገሃነመ እሳት የሚባል። ከዛ በኋላ በአዲሲቱ ኢየሩሳሌም ህይወት ምን ይመስላል? እንዴት ነው የምንኖረው? ስርዓቱ ምን ይመስላል? አንዳንድ ዘማሪያን ሲሰብኩ መዘመር ነው ይላሉ። እሱ ብቻ አይመስለኝም። የዛ ሰው ይበለን ስንሄድ እናየዋለን። እሱ አያስጨንቀንም። ስለ ወደፊቱ ዘላለም ብዙ አልተጻፈም። የተጻፈልን ይሄ መጽሐፍ ስለዚህኛው ዘላለም ነው። ኢተርኒቲ ፕሬዘንት ማለት ነው። ይሄኛው ዘላለም ደግሞ ጅማሬ እንዳለ ሁሉ ፍጻሜም አለው። በተለየ ኢየሱስ ክርስቶስ ወደ ምድር ከመጣበት ጊዜ ጀምሮ ያለው ዘመን የመጨረሻ ዘመን ተብሎ ይጠራል። ዕብራውያን ምዕራፍ 1:1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ
ሁሉን ወራሽ ባደረገው ዓለማትን በፈጠረበት በዚህ ዘመን መጨረሻ ለእኛ ተናገረን ይላል። አዲሱ ትርጉም በዚህ የመጨረሻ ዘመን ለእኛ ተናገረን ይላል። ዮሐንስም በአንደኛ ዮሐንስ ምዕራፍ 2 ቁጥር 18 ላይ ልጆቼ ሆይ የመጨረሻው ሰዓት ነው ይላል። እኔና እናንተ ያለንበት ይሄ ዘመን ደግሞ የመጨረሻው መጨረሻ ይባላል። በዚህ የዘመን መጨረሻ ሊሆን ያለውን ዮሐንስ ራእይ ምዕራፍ 1 ቁጥር 1 ላይ ሲጀምር እንደዚህ ይላል። ቶሎ ይሆን ዘንድ ያለውን ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው ይላል። ተረካውን ከመቀጠሉ በፊት ትላንትናን፣ ነገን፣ ዛሬን፣ አሁን ብሎ መናገር የሚችለው እግዚአብሔር ወደፊት ሊሆን ያለውን ለዮሐንስ አሳየው። ለትምህርት እንዲሆነን ደግሞ ለእኛ ተጻፈልን። እሱን ነው የምናገረው ፈጠን ፈጠን ብዬ። ከዚህ በኋላ በዓለማችን ሊሆኑ ያላቸውን ዋና ዋና ትዕይንቶች ወይንም ክስተቶች አሁን በቅርብ የምንጠብቀው ትዕይንት ንጥቀት ተብሎ ይጠራል። ማንም ደፍሮ ከንጥቀት በፊት ይሄ ምልክት ይቀራል ማለት እስከማይችል ድረስ ትንቢቶች ተፈጽመው በተጠንቀቅ የምንጠብቀው ትዕይንት ንጥቀት ተብሎ ይጠራል። ጌታ ኢየሱስ በደመና ዝቅ የሚልበት የሱ የሆኑ በጊዜው በፊቱ ሚዛን የሚደፋ ክርስትና የተገኘባቸው የመሬት ስበት ሳይዛቸው ከፍ ከፍ ብለው ከጌታ ጋር የሚሄዱበት ድንቅ ትዕይንት፣ የታላቅ ደስታና የሐዘን ቀን። በአንደኛ ተሰሎንቄ 4:12-3 ላይ እንዲህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከእርሱ ጋር እንሆናለን። እርስ በርሳችሁ በዚህ ቃል ተጽናኑ ይላል። ይህ ትምህርት ይህ መልእክት የሚመለከታቸው ሲጀምር እንደሚለው በኢየሱስ ክርስቶስ የሚያምኑ ናቸው። ስለ ቅዱሳን ብቻ የተጻፈ መልእክት ነው። ብዙ የሚያሳዝኑ ነገሮች፣ ከፍታና ዝቅታዎች በምድር አሉ። አይዟችሁ ነው ይህ ክፍል የሚለው። የተባረከ እጅግ ታላቅ ተስፋ ያለን ሕዝቦች ነን። ጌታ እንደሞተና እንደተነሳ ካመን የጌታ ከሆነን ይኸውላችሁ አንድ ተስፋ አለን ይላል። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ ከሰማይ ይወርዳል። ጌታ ይመስገን። ይሄ በቀድሞ የእስራኤል ባህላዊ ጋብቻ ይመሰላል። ሙሽራው ሙሽሪትን የሚያመጣበትን ጊዜ እሱም አያውቅም። ሙሽሪትና በዙሪያ ያሉትም አካባቢውን እንጂ ሰዓቱንና ቀኑን አያውቁም። ሁሌ በዛ ሰሞን በተጠንቀቅ ነው። ድንገት አባት አንጣ ሲለው ሙሽራው ይወጣል። ሰፈር ሲደርስ መለከት ይነፋል። ተዘጋጅተው ከሆነ ይዟቸው ይሄዳል፣ አለበለዚያ ትቷቸው ይመለሳል። ጌታ ኢየሱስ ልክ እንደዚህ ይመጣል። በዮሐንስ 14:2 ላይ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ እኔም ባለሁበት ደግሞ እናንተ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ያለን ጌታ እንደ ተስፋ ቃሉ የሚመጣበት ድንቅ ጊዜ ነው።
ወደ ነፃ ምድራችን የምንሰበሰብበት ከዚህ ምድር ከፍታና ዝቅታ ሐዘን የምንጽናናበት የተባረከ ቀን። በዛን ቀን ድንገት ሰዎች በምድር ላይ ይሰወራሉ። በንጋታው በመገናኛ ብዙሃን ይዘገባል። ትላንት ሌሊት ከጀርመን ይሄን ያህል ሰዎች ተሰወሩ፣ ከአሜሪካ ይሄን ያህል፣ ከኬንያ፣ ከኢትዮጵያ እየተባለ ሪፖርት ይሰማል። መንግስታት በተናጠል፣ የተባበሩት መንግስታት በጋራ አጥኚ ቡድን ይሰይማል። ጥናቱ ይቀጥላል። ሪፖርቶች ይፋ ይደረጋሉ። ህዝብ ይከታተላል በመገናኛ ብዙሃን። አንድ የጋራ ባህሪ ነበራቸው። ኢየሱስ ኢየሱስ የሚሉ ነበሩ። አንዳንድ ንጥቀት ያመለጣቸው ወገኖች ቀርበው የሚናገሩ ይመስለኛል። ይህ በእግዚአብሔር ቃል የተጻፈው ንጥቀት የተባለው ትዕይንት ነው እያሉ ራሱን ያለ ምስክር የማይተው እግዚአብሔር ምናልባት አንዳንድ የሳተላይት ፎቶዎች ይህን ነው የሚያረጋግጡ ይመስለኛል። የሁላችሁ በንጥቀት ሶስት አይነት ሰዎች ንጥቀት ያመልጣቸዋል። አንደኛው ጌታን አምነው ያልተቀበሉ ናቸው፣ ዓለማውያን። ሁለተኛው እስራኤላውያን እንደ መንግስት መሲሁ አልመጣም፣ አልሞተም፣ አልተነሳም ብለው በመሲሁ ሞት የተባበሩ ድንዛዜ በእነሱ ላይ ሆኗል ይላል። ያ የሚነሳበት እግዚአብሔር ሌላ ቀን ቀጥሯል። ሶስተኛዎቹ ሰነፍ ቆነጃጅት ናቸው። ጌታ ኢየሱስ ማቴዎስ 25:1 ላይ የዘመን መጨረሻ የመምጣት ምልክት ምንድን ነው ሲባል በዛን ቀን እንዲህ ይሆናል ብሎ ትንቢት ተናገረ። 10 ቆነጃጅት ነበሩ አለ። የሰፈሩ ሰው ሁሉ ሙሽራው ሲመጣ አብረው የሚሄዱ የሚላቸው፣ እነሱም ራሳቸውን እንዲሁ የሚጠሩ በእኔና በእናንተ ይመሰላሉ። ያስፈራኛል። ከ10 5ቱ ይላል ጌታ ኢየሱስ በሌላም ስፍራ ስለ ንጥቀት ሲናገር 2 በወፍጮ ይሆናሉ፣ አንዱ ይወሰዳል። 2 በአልጋ ይሆናሉ፣ አንዱ ይወሰዳል። 50% ማለት ነው። ምን ማለት መሰላችሁ? የዚህ ጉባኤ ግማሽ እንደማለት ነው። ያስፈራል። እንዲሁ የአያት ሙሉ ወንጌል አባል በመሆን መግባት የለም። በተዘጋጀና ባልተዘጋጀ ነው። ማቴዎስ 22:24 ላይ 44 ላይ እናንተ ግን ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ተብሎ እንደተጻፈው እንዲህ የሚሆን ይመስለኛል። በንጥቀት ቀጥሎ ባለው እሁድ አንዳንድ ወገኖች እዚህ የሚገናኙ ይመስለኛል። ምነው ዘገየ ዛሬ ጉባኤው ይባባላሉ። አንዳንዶች እየጸለይን እንጠብቅ ይላሉ። ወርሺፕ ሊደሩ ምነው ጠፋ? እነ ፓስተር የት ሄዱ? አንዳንዱ የሚጠይቅ ይመስለኛል። ይሄ ሰሞኑን በመገናኛ ብዙሃን የምንሰማው እውነት ንጥቀት ይሆን እንዴ? ስልክ የሚደውሉ ይመስለኛል ልባቸው ወደሚያርፍበት ቅዱሳን። ያንዳንዱ አይመልስም። ያንዳንዱን ሌላ ሰው አንስቶ የት እንደገባና ቅመኛም ተጨንቀናል የሚል የቤተሰብ ድምጽ የሚሰሙ ይመስለኛል። ከጥግ እስከ ጥግ እየተንከባለሉ የሚያለቅሱ ይመስለኛል። ከዛ በኋላ ያለው ጊዜ ከባድ ስለሆነ ማለት ነው። ከንጥቀት በኋላ የሚቀጥለው ሁለተኛው ትዕይንት በሰማይና በምድር ይለያያል። ከንጥቀት በኋላ በሰማይ 3 ትዕይንቶች አሉ። የመጀመሪያው የሚደረግልን ታላቅ አቀባበል ነው።
ራእይ 7:9 ላይ እንደዚህ ይላል ስለዚያ ሲናገር ከዚህ በኋላ አየሁም አንድ እንኳን ሊቆጥራቸው የማይችል ከሕዝብም ከነገድም ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስ ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅም ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። መላእክትም ሁሉ በዙፋኑም ሽማግሌዎቹም በአራቱም እንስሶች ዙሪያ ሆነው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብ፣ ምስጋና፣ ውዳሴ፣ ኃይል፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ከሽማግሌዎቹም አንዱ ተመልሶ ይላል ዮሐንስ ይህን እያየ ተገርሟል። አንዱ ጠጋ ይልና እንዲህ አለው ዮሐንስን፣ እነዚህ ነጭ ልብስ የለበሱ እነማን ናቸው? ከወዴት መጡ አለው። እኔም ጌታ ሆይ አንተ ታውቃለህ አልኩት ይላል። ግር ብሎታል። እንዲህ አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሶቻቸውንም አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀን በመቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድራል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም። ፀሐይም ትኩሳትም ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናል፣ ወደ ሕይወት ምንጭ ይመራቸዋል። እግዚአብሔርም እንባዎችን ሁሉ ከዓይኖቻቸው ያብሳል። እግዚአብሔር ይመስገን። ነጭ ልብስ ለብሰን የዘንባባን ዝንጣፊ ይዘን በእግዚአብሔር ዙፋን ፊት አዲስ ዝማሬ እንዘምራለን። ይኸውልህ ከዛ ታላቅ መከራ ካለበት ሰፈር የመጡ ናቸው። በደሙ አጥበው አነጹ። ጌታ ይመስገን። ሁለተኛው ትዕይንት ራእይ 19:11 ላይ የተጻፈ የበጉ ሰርግ የተባለ ትዕይንት አለ። ከዛ በኋላ የሚቀጥል ኢየሱስ ሙሽራ፣ ቤተ ክርስቲያን ሙሽሪት፣ አብ ደጋሽ፣ መላእክት አስተናጋጆች ሆነው የምናሳልፈው ታላቅ የሰርግ ጊዜ ይኖራል። ከዚያም ቀጥሎ የቅዱሳን ሽልማት የሚባል ስነ ስርዓት ይቀጥላል። ይሁላችሁ ኢየሱስ ክርስቶስን በማመናችን መንግስተ ሰማይ ብንገባም ክርስቶስን መስለን ለኖርንበት ፍቃዱን አገልግለን ላለፍንበት ተጨማሪ ሽልማት ወይንም አክሊል አለን። አባቶቼን እያሰቡ ነበር ያገለገሉት። ከፍ ከፍ ያለውን የመጥራትን ዋጋ እንዳገኝ ይፈጥናለሁ አለ ጳውሎስ። እየተደበደበ ይሄ ሰውዬ የጽናቱ ሚስጥር ሲባል ሳጋ አንድ ቀን አለ። መጽሐፍት እየተከፈቱ እንደ ስራችን መጠን ደሞዝ የሚሰጥበት የዛን ቀን ከፍ ከፍ ያለው የኔ እንዲሆን እፈልጋለሁ። የሚገርም ነጋዴ ነው። የወደፊት ዘላለም ስፍራችንን የሚወክል ነው። በተመሳሳይ ጊዜ በምድር ላይ ታላቅ መከራ ይሆናል። ማቴዎስ 24:21 ላይ እንደተጻፈ ዓለም ከተፈጠረ ጀምሮ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናልና ይላል። በዚያን ጊዜ ብቻ ዓለም ብዙ መከራዎችን አስደናግዳለች። በኖህም በሎጥም ዘመን ከዚያም በኋላ ከዛ ሁሉ የላቀ ነው። የዚህን ዘመን መከራ ታላቅና ክፉ የሚያደርጉ 3 ምክንያቶች አሉ። አንደኛው ዕብራውያን 12:12 ላይ እንደተጻፈ ሰይጣን ጥቂት ጊዜ እንደቀረው አውቆ በታላቅ ቁጣ ወደ ምድር መውረዱ፣ ማሲኦል ገብቶ ማን ይቀራል በሚል በቁጣ በምድር ላይ የሚሰለጥንበት ጊዜ ነው። ሁለተኛው የዲያብሎስን ስራ የምታፈርስ ማለዳ እንደጸለይ ነው። የክፉን ስራ የምትቋቋም ቤተ ክርስቲያን ከዚህ ምድር መነጠቋ ነው። ሰይጣን አለከልካይና ገላጋይ በምድር ላይ በዛ ዘመን ይሰለጥናል። ሀይ የሚለው የለም። ራእይ 13 ስለዛ ጊዜ ነው የተጻፈው። የጌታን ስም የሚጠራ ይታረዳል። የስሙን ቁጥር የማይቀበል እርምጃ ይወሰድበታል። ከባድ የጭንቅ ጊዜ ነው። ምስሉን ያቆምና ያልሰገዱት ላይ እርምጃ የሚወስድበት ጊዜ ነው። ይሄ ብቻ አይደለም። እግዚአብሔርም ደግሞ 21 ልዩ ልዩ መቅሰፍቶችን በምድር ላይ የሚያወርድበት ጊዜ ነው። ያ ጊዜ 7ቱ መለከቶች ሲነፉ፣ 7ቱ ማህተሞች ሲፈቱ፣
7 የቁጣ ጽዋዎች ሲወርዱ ይላል። በጣም ከባድ ጊዜ ነው። ሰይጣንም ተቆጣ፣ እግዚአብሔርም ተቆጣ። ዓለም ቁጭ ብላ ያንን የምትቀበልበት ጊዜ ነው። ለትምህርታችን እንዲሆን ራእይ ከምዕራፍ 6 እስከ 18 ድረስ እነኚህ መቅሰፍቶች ተዘርዝረዋል። እኔ መጽሐፍ ቅዱስ ባይናገር ኖሮ ይሄ ፍቅርና ለስላሴ መሐሪ እግዚአብሔር ይሄን ያደርጋል ብዬ ለመቀበል እቸገር ነበረ። ይሄ ሰይጣን ነው ነበረ። ግን እግዚአብሔር እኔ ነኝ የማደርገው አለ። እግዚአብሔርን በማንነቱ ቃሉ እንደሚለው ማወቅ። እስቲ አልፎ አልፎ ጥቂቱን ላንብብላችሁ። ምዕራፍ 6 ቁጥር 4 ላይ እንዲህ ይላል። ሁለተኛው ማኅተም በፈታ ጊዜ ሰማሁ፣ ሌላም ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው ይላል። ለካ እኔና እናንተ በየመንገዱ ትራንስፖርት ውስጥ ተቀባብለን መቆም የቻልነው እግዚአብሔር በምድር ላይ ሰላምን ስላወረደ ነው። ይይዘዋል አንድ መልአክ መጥቶ ያንን ሰላም። ምን ታየኛለህ ብሎ አንደኛው ይገላችኋል። ይሄ ሊገለኝ ያሰበ ይመስለኛል ቀድሜ ልውጋው የተባባሉ ሰዎች እርስ በርሳቸው ይተራረዳሉ በዛ ዘመን ይላል። ሶስተኛውም ማኅተም በፈታ ጊዜ እንዲሁ ሌላ ፈረስ ወጣ ይልና በእርሱ ላይ የተቀመጠው በእጁ ሚዛን ተሰጠው። በአራቱም እንስሶች መካከል ድምፅ፣ 1 እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ዘይትና ወይንን አትጉዳ ሲል ሰማው። ይሄ ደግሞ የዓለምን ኢኮኖሚ የሚያጨናንቅ መልአክ ነው። ኑሮ አለ ልክ እንዲወደድ የሚያደርግ መልአክ ነው። ከዚህ በላይ ኑሮ ይጨናነቃል ነው የሚለው። ቁጥር 8 ላይ ደግሞ ሞት የሚባል ሌላ መልአክ ወጣ ይላል። በሰይፍና በራብ በሞትም በምድርም አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጠው ይላል። አሁን ያለ የምድር ሕዝብ ወደ 8 ቢሊዮን ይጠጋል። ከዛው 2 ቢሊዮኑን የሚገል መልአክ ይመጣል ነው የሚለው። ቁጥር 12 ወረድ ይልና ደግሞ 6ኛው ማኅተም ላይ ታላቅ የምድር መናወጥ ሆነ፣ ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ፣ በለስም በብርቱ ንፋስ ተናውጣ ቃሪያዋን ፍሬ እንደምትሰጥ የሰማይ ከዋክብት ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራራዎች፣ ደሴቶች ሁሉ ከስፍራቸው ተወሰዱ። የምድር ነገስታት፣ መኳንንት፣ ሻለቃ፣ ባለጠጋ፣ ኃይለኛ ባሪያ፣ ጌታም በዋሻዎች በተራሮች አለቆች ተሰወሩ። ተራራዎችንና ዓለቶችንም እንዲህ አሏቸው፣ በላያችን ውደቁ፣ በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን። ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው ይላል። ተማጠኑ ኃያላን፣ የሚያስጥል የለም። ምዕራፍ 8 ላይ ደግሞ ወረድ ይልና መለከት ሲነፋ ይላል። ቁጥር 7 ላይ ደም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድር ተጣለ፣ የምድር ሲሶ ተቃጠለ፣ የዛፍ ሲሶ የለመለመም ሳር ሲሶ ተቃጠለ ይላል። ምዕራፍ 9 ቁጥር 1 ላይ ደግሞ 5ኛው ሲነፋ ይላል። የጥልቅ ጉድጓድ መክፈቻ የተሰጠው አንድ መልአክ መጥቶ ከፈተው። ጢስ ከታላቅ እቶን እንደሚወጣ ጢስ ከጉድጓድ ወጣ ይልና ከጢሱ አንበጦች ወጡ ይላል። ሰውን ለማሰቃየት መግደል አይፈቀድም፣ ሰውን መሞት አይፈቀድለትም። ለ5 ወር እንደ ጊንጥ እየነከሱ የሚያሰቃዩ ተለቀቁ ይላል። በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙም፣ ሊሞቱ ይመኛሉ፣ ሞትም ከነርሱ ይሸሻል እያለ ታሪኩ ይቀጥላል። ወገኖቼ ንጥቀት ላመለጣቸው ታላቅ የመከራ ዘመን በምድር ይጠብቃቸዋል። ሰው ይወለዳል፣ ያድጋል፣ ወንጌል ይሰበካል። በዚያም የጭንቅ ዘመን። ከዚህ ቀጥሎ የሚቀጥለው ትዕይንት የአርማጌዶን ጦርነት ይባላል። ምዕራፍ 16 ላይ የተጻፈ ቃል ነው። ይሄ ቃል እንደዚህ ይላል። ከዘንዶ አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸር የሚመስሉ 3 ርኩሳን መናፍስት ሲወጡ አየው።
ምልክት እያደረጉ ያጋንንት መናፍስት ናቸውና በታላቅና ሁሉን በሚገዛ በእግዚአብሔር ቀን ወደሚሆን ጦርነት እንዲያስከትቷቸው ወደ ዓለም ሁሉ ነገሥታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቆቱን እንዳይ ድፍረቱንም እንዳያይ ልብሱን የሚጠብቅ ብፁዕ ነው። በዕብራይስጥም አርማጌዶ ወደሚባል ስፍራ አስከተቷቸው ይላል። አርማጌዶን አር ማለት ተራራ፣ የዕብራይስጥ ቃል ተራራ ነው። ማጌዶን የጦር ሰራዊት ሰፈር ማለት ነው። ይሄ አለታማ ተራራ የከበቡት ለጥ ያለ ሜዳ ነው። በሰሜን እስራኤል የሚገኝ ለውጊያ ምቹ የሆነ ብዙ ጦርነቶች በታሪክ ተካሂደዋል። ከነዛ አንዱ ዲቦራ በሲሳራ የሚመራውን ጦር ድል የነሳችበት መሳፍንት 5:19 ላይ የተጻፈ ቃል ነው። በዚህ ቦታ ላይ በመጨረሻው ዘመን አንድ ታላቅ ጦርነት ይካሄዳል ይላል ቅዱሱ መጽሐፍ። የዓለም ህብረ ብሔር ጦር አንድ ሆኖ ይወጣል። እንዴት ሊስማሙ ቻሉ? ቻይናና አሜሪካ፣ ራሽያና እንግሊዝ መናፍስት ይላከባቸዋል ይላል ይህ ክፍል። ቋንቋቸውን አንድ የሚያደርግ መንፈስ ይላከባቸዋል። ከሰማይ የሚመጣ ከጥቂት ዓመት በፊት ህዝባችንን የወሰደውን አካል ለመቋቋም በሚል ያላቸውን የሰማይ የምድር የሳተላይት ጦር አሰባስበው አርማጌዶን የሚባለውን ቦታ አይነተኛ አድርገው በመምረጥ ይከታሉ። አንድ ስጋት ነበረባቸው ይላል ታሪኩ። ከቻይና ከራሽያን ከምስራቅ የሚመጣው ጦር ኤፍራጥስ ወንዝን እንዴት ይሻገራል የሚል የሚገርም ነው። እግዚአብሔር አደረቀው ይላል፣ ያደርቀዋል ይላል። ኤፍራጥስን እግዚአብሔር ነው የሚያደርቀው። ኑ እኔ አመቻችላችኋለሁ፣ በቃ ኑ ለፉ፣ ችግር የለውም እሱ። ዮሐንስ በራእይ የሁለቱን ወገን አሰላለፍ ይመለከታል። የሚገርም ነው። እንዲህ ይላል ስለ ምድሩ ጦር ሲናገር ባይደው የዓለም ሁሉ በመገናኛ ብዙሃን የሚከታተለው ነው። ማንም መቼም ከየትም ቢመጣ የማይበገር መከላከያ ገንብተናል የሚል በፈረሱም የተቀመጠውን ጭፍራዎቹን የሚወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየሁ ይላል። ሰይጣን በቀጥታ የሚሳተፍበት ጦርነት ነው። ሰይጣን ስላሴዎች፣ ሰይጣን አንድ ነው። ዲያብሎስ የወደቀው እባብ፣ በእግዚአብሔር ፊት ይቆም የነበረው የተቀባው ሳጥናኤል፣ ሲሶ መላእክቱ አሉ። ሐሰተኛው ክርስቶስ እንደ ክርስቶስ ሆኖ እሱ ኃይልን የሰጠው የሚሰራ ነው። ሐሰተኛው መሲህ እሱን ደግሞ እንዲቀበል ህዝብን የሚያስተባበር ሐሰተኛ ነብይ የተባለ አለ። እነኚህ ሁሉ በቀጥታ ይሳተፋሉ። ስለ ጌታ አመጣጥ ሲናገር ራቱ ይቋርጥና ለውጊያ ጌታ በአምባ ላይ ፈረስ ይመጣል፣ እኛም ከሱ ጋር እንመጣለን ይላል። ስለዚህ ቁጥር 14 ላይ ምዕራፍ 19 በሰማይም ያሉት ጭፍራዎቻቸውም ነጭና ጥሩ ቀጭን ልብስ ለብሰው በአምባ ፈረስ ላይ ተቀምጠው ይከተሉታል ይላል። ስለሱ አመጣጥ ከፍ ብሎ ሲናገር በአምባ እነሆም አምባ ላይ ፈረስ የተቀመጠውም የታመነና እውነተኛ ይባላል፣ በጽድቅ ይፈርዳል፣ ይዋጋል። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድ ሰው እንኳ የማያውቀው የተጻፈ ጽሑፍ አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ይባላል ይላል። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገስታት ንጉሥ የጌቶችም ጌታ የሚል ስም አለበት ይላል። በዚህ መልክ ጌታ ኢየሱስ ይመጣል ለውጊያ። ውጊያው በማይመጣጠኑ በፈጣሪና በፍጡር መካከል የተደረገ ውጊያ ነው። ብዙ ጊዜ ፈጅ አይደለም። ከኢየሱስ ወገን የተጎዳ የለም ክፍሉ እንደሚለው፣ ከምድር ወገን ደግሞ የተረፈ የለም። በአንድ ቃል ነው መጽሐፍ የሚጠቀልለው ክፍሉን። በመጀመሪያ ሐሰተኛው ክርስቶስና ሐሰተኛው ነብይ ይያዛሉ ይላል ቁጥር 20 ላይ። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስም የሰገዱትን ያሳተ ሐሰተኛው ነብይ ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የመጀመሪያዎቹ ናቸው ገሃነመ እሳት ውስጥ ለመጣል። የቀሩትም በፈረሱ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ ይላል።
ቀደም ብሎ የመጣ አንድ መልአክ አለ። ፀሐይ ላይ ቆሞ የመሰከረ ሳይጀመር የጦርነቱን ፍጻሜ አውሬዎችን አሞራዎችን ጋብዟል፣ እነሱ ጠገቡ ይልና ሰይጣን ግን ይቀራል። ሰይጣን ይቀራል። ሐሳውን ቢናስያው ክርስቶስ ናቸው ተይዘው የተጣሉት፣ ሌሎቹ ተገሏል ጦሩ። ስለ ሰይጣን ሲናገር ቁጥር 20 ላይ የጥልቁን መክፈቻና ታላቅ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው፣ አሕዛብንም ወደፊት እንዳያስት 1000 ዓመቱ እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ አለው ይላል። እንግዲህ እግዚአብሔር አሰራር አይገባኝ። ገሃነም አይደለም የተጣለው፣ ለ1000 ዓመት ነው ቆየ የተባለው እሱ። ከዚህ በኋላ የሚቀጥለው ትዕይንት የክርስቶስ ዳግም ምጽአት ተብሎ ይጠራል። ራእይ 1:7 ላይ እንደተጻፈው በደመና ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የተባለበት ቀን። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ ማንም ጥያቄ እስከማይፈጥርበት ድረስ በበረት የሆነ ራሱን አሳንሶ የሕማም ሰው ሆኖ ሳይሆን በክብሩ ኢየሱስ ይመጣል። ጌታ ይመስገን። ከጥቂት ዓመታት በኋላ ሕዝባችንን የወሰደው በአርማጌዶን ጦሩን የጨረሰው መጣብን ሊጨርሰን ብሎ ዓለም ሁሉ ዋይ ዋይ ይላል። ሊያጠፋ አይደለም የሚመጣው፣ እሱ አዳኝ ነው። ስለዚህ ላችኋል ራእይ 2:11 ላይ ጌታ ኢየሱስ በደብረ ዘይት ተራራ ላይ ሲያርግ ደቀ መዛሙርት ትኩር ብለው ሲመለከቱ 2 ነጫጭ ልብስ የለበሱ ሰዎች መጡና እናንተ የገላትያ ሰዎች ስለምን ወደ ሰማይ ትኩር ብላችሁ ተመለከታ? ከእናንተ ዘንድ ወደ ሰማይ ሲሄድ ያያችሁት እንዲሁ ተብሎ እንደተጻፈው እንዲሁ ኢየሱስ ክርስቶስ ካረገበት ከደብረ ዘይት ተራራ ላይ የሚያርፍበት ከክብሩ የተነሳ ተራራው እሱም መቋቋም አቅቶት ለሁለት የሚሰነጠቅበት ጊዜ ነው። የኢየሱስ ክርስቶስ ዳግም ምጽአት ተብሎ ይጠራል። ቀጣዩ ትዕይንት ወርቃማው የ1000 ዓመት መንግስት ይባላል። ኢየሱስ ክርስቶስ በዓለም ላይ ፕሬዝዳንት ሆኖ ሰይጣንና ሲሶ መልአክ ታስረው ምድር በሰላም በብልጽግና በፍቅር የምትቆይበት ጊዜ። ሰው ይወለዳል፣ ያድጋል፣ ይሞታል፣ ወንጌል ይሰበካል፣ ነፍሳት ይድናሉ። የታደለ ትውልድ ነው። ስለዛ ዘመን ኢሳይያስ እንዲህ አለ በትንቢተ ኢሳይያስ 11:6 ላይ ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይበራቸዋል። ላም እና ድብ አብረው ይሰማራሉ፣ ግልገሎቻቸውም በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል፣ የሚጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል። ጡት የጣለው ሕፃን በእፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራ ይሁዱ ላይ አይጎዱም አያጠፉምም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች የተባለ የከበረ ቀን ነው። መጎዳዳት የለም። አንበሳና ላም አብረው ይሰማራሉ። አንበሳ ታዲያ ምንድን ነው የሚበላው ሲባል ቬጂቴሪያን አድርገዋለሁ አለ እግዚአብሔር። ምን ተስኖት ገለባ ነው የሚበላው። ከፉኝት ጋር ልጆች ይጫወታሉ የተባለበት ድንቅ ብርቅዬ የ1000 ዓመት ዘመን። ይሄ 1000 ዓመቱ ሲፈጸም የመጨረሻው አመጽ የሚባል ትዕይንት አለ። ሰይጣን እንደገና ይፈታል፣ ለጥቂት ጊዜ ይፈታል የተባለው ምዕራፍ 21 ላይ ታሪኩን ታገኙታላችሁ። የሚገርም ነው። ለ1000 ዓመት ወንጌልን ሲሰማ የነበረ ሕዝብ ግልብጥ ብሎ ሰይጣንን ይከተላል። 1000 ዓመቱም ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስቷቸው ለሰልፍም እንዲያስከትቷቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ወደ ምድር ስፋት ወጡ። የቅዱሳንንም ሰፈርና የተወደደችውንም ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ ዘላለሙ ወዳሉበት ወደ እሳቱና ወደ ሲን ባህር ወደ ዲን ባህር ተጣለ። ለዘላለም ዓለምም ቀንና ሌሊት ይሰቃያል ይላል።
እሱም ለመጨረሻ ጊዜ ይጣላል። በዚህ የሰይጣን እንቅስቃሴ ይገታል። ከዚህ በኋላ ያለው ትዕይንት የነጩ ዙፋን ፍርድ የሚባል አስፈሪ ጊዜ ነው። የምህረት በር ይዘጋል። ኢየሱስ ክርስቶስ ፈራጅ ሆኖ በነጩ ዙፋን ላይ ተቀምጦ በዓለም ሰዎች ላይ በነፍስ ወከፍ ፍርድ ይሰጣል። የቤተ ክርስቲያን አባልነት የድጋፍ ደብዳቤ አይቀበልም። ፍርዱ እስከዚያ ጊዜ ድረስ በክርስቶስ የሕይወት መዝገብ ላይ ስምህ አለ ወይስ የለም? አስፈሪ ቀን ነው። በዚህ መጽሐፍ ስማቸው ተጽፎ ያልተገኘ ወደ እሳት ባህር ተጣሉ ይላል። ሲጀምር ገሃነመ እሳት ለሰው አልተዘጋጀም፣ ለሰይጣንና ለወደቁት መላእክት። ግን ሰው ጌታን ሊቀበል ስላልወደደ የሰይጣንን መንገድ ስለመረጠ እነሱም ወደዛ ይጣላሉ። አስፈሪ ቀን ነው። በሕይወት መዝገብ ስማቸው ተጽፎ ስላልተገኘ መጽሐፍ ቅዱስ ስለ ገሃነመ እሳት ብዙ አይናገር። እቱም እግዚአብሔር ፍቅሩን አይተን መንግስቱን ወደን እንጂ ገሃነመ ፈርተን እንድንከተለው የሚወድ አምላክ ስላይደለ። ለኔ ግን አንድ ጥቅስ ትበቃኛለች፣ ሁሌ የምታስፈራኝ፣ እሳቱ የማይጠፋበት ትሎቹም የማይሞቱበት ቦታ ይለዋል። በቃ እሱ ይበቃኛል። አይደለም ለማቀው ለጠላቴ ማለመኘው ቦታ ነው። የመንግስት ለውጥ ሲመጣ ነፃ ወጣለው የሚባል አይደለም። አመክሮ ይደረጋል የሚባል ነገር የለም። ለዘላለም ይሰቃያሉ። ሐሰትን ይናገር ዘንድ ሰው ያይደለ እግዚአብሔር ይሄንን አለ። ከዛ በኋላ የሚቀጥለው ትዕይንት አዲሲቱ ኢየሩሳሌም የሚል ነው። ጌታ ይመስገን። ወገኖቼ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ካለ ኢየሱስ 2000 ዓመት ሆነ። ብዙዎቻችንን ልብ የሰረቀች ዓለም በ6 ቀን ነው የሰራችሁ። ያችኛዋን አስቧት ውበቷ ምን ያህል እንደሆነ። ትንሽ ተጽፏል። ምዕራፍ 21 ከቁጥር 11 እስከ 27 ድረስ በንጹህ ወርቅ ነው የተሰራችው ይላል ከተማዋ። ከወጥ እንቁ የተሰራ 12 በሮች አሏት ይላል። ወደ ታች መሰረቶቿ 12 የከበሩ ድንጋዮች ናቸው ይላል። ስማቸው ተጽፏል እነዛ ድንጋዮች። አንድ ጊዜ የአሜሪካን ሀገር ዋሽንግተን ዲሲ ናቹራል ሚውዚየም ስጎበኝ በካሜራ ነው የሚጠበቀው ሚውዚየሙ። ብዙ ቅርሶች አሉት። አንዲት ክፍል ውስጥ ግን ካሜራ አልበቃ ብሎ በ4 ወገን የታጠቁ ወታደሮች የሚጠብቋት ብዙ ሰው የሚረባረብባት ምታበራ ነገር አይቼ ተጋፍቼ ገባው። ምናልባት መጠኗ ይሄን ያክላል። ታበራለች ያቺ ድንጋይ። ጠጋ ብዬ ስሟን አነበብኩ። መረግድ ነች። እኔና እናንተ ቤት ላይ የተዘጋጀው 4ኛ ላይ ነው ስሟ የተጻፈው። አናያትም። ይሄ ቤት ስንሰራ ኮረት፣ ገረጋንቲ፣ ሴሌክት ማቴሪያል ምናምን እንደምንለው እዛ ውስጥ ነች። የከበረ ስፍራ የተዘጋጀልን የከበሩ ህዝቦች ነን። ጌታ ይመስገን። በምናምንቴ ነገር ልባችሁን አትጣሉ። መብራት አላየሁም አለ ዮሐንስ። በጉ ራሱ ነው የሚያበራባት። ሐዘን የለም፣ ጭንቀት የለም፣ በሽታ የለም፣ እንባ የለም። የካሳ ዘመን ከሰማይ ከእግዚአብሔር ዘንድ ስትወርድ አየኋት አለ ዮሐንስ። አዲስ ሰማይና ምድር አየሁ። ፊተኛው ሰማይና ፊተኛው ምድር አልፈዋል። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመ ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅ ድምፅም ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል።
ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማው። እግዚአብሔር እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል፣ እንባዎቻቸውንም ሁሉ ከዓይኖቻቸው ያብሳል። እንባ እዛ ጋ ምን አመጣው አልኩኝ ወገኖቼ? አንድ እንባ ይቀረናል በደንብ የምናለቅስበት የዛን ቀን። እናቴን ካጣኋት ስቅስቅ ብዬ አለቅሳለሁ። የት እንደሄደች አውቃለሁ እና እዛ ከሌለች ስጋ ዘመዶቼን፣ ጓደኞቼን፣ ምናልባት በቤተ ክርስቲያን ማቃቸውን አንዳንዶችን ሳጣ ስቅስቅ ብዬ አለቅሳለሁ። ቀን ሳለ በቅጡ በወንጌል ያልደረስኳቸው፣ በቅጡ ያልጸለይኩላቸው፣ ተከታተልኳቸው። ይሄ በእጄ ያለውን የፍቅር ደብዳቤ ወንጌልን በጊዜ ያልሰጠኋቸው ግን እያለቀሱ ሁሌ መቀጠል የለምና እንባውንም ትዝታውንም ጌታ ያነሳዋል። እነኚህ አሁንም እናያት ሰማይና ምድር እነዛ 200 ቢሊዮን ያልኳቸው ፕላኔቶች ወድቀው ይቃጠላሉ ይላል። ጴጥሮስም ይሄን ያጸናል በአንደኛ ጴጥሮስ 3:10 ላይ በታላቅ ትኩሳት ተቃጥለው ያልፋሉ ይላል። ይህም ነገራችሁ ወገኖቼ ተረት ተረት አይደለም። በአያት ሙሉ ወንጌል በዚህ ማለዳ መሰባሰባችን እውነት ከሆነው ይልቅ ይሄ ቃል እውነት ነው። ቶሎ ይሆን ዘንድ የሚገባውን ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው የተባለ እውነት ነው። እናንተ አያት ሙሉ ወንጌል ወገኖች ምላሻችሁ ምንድን ነው ለዚህ ቃል? አንደኛው መጽናናት ነው። የተባረከ ተስፋ ያለን የተባረከን ሕዝቦች ነን። ክርስቲያን መሆን ደስ ይላል። ጌታ ይመስገን። በሕይወቴ ቁጥር 1 ስኬት በጌታ መሆኔ ነው። አዲስ ፍጥረት ነን። ኤኒው ክሪኤቸር። ሁለት አይን አንድ አፍንጫ አይኖረን እንጂ እኛ ከሌሎች እንለያለን። ስማችን በሕይወት መዝገብ የተጻፈ በምድር እያለን በሰማይ የመኖሪያ ካርድ የተሰጠን ስላሴዎችን ተሸክመን የምንገባና የምንወጣ ተንቀሳቃሽ ቤተ መቅደስ። ታሪካችን በዚህ ምድር ቢጀምርም በዚህ ምድር የማይደመደም የተባረከ ተስፋ ያለን የተባረከን ሕዝቦች ነን። አንድ የድሮ መዝሙር ነበር፣ ኩራት 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 አለኝ ታላቅ ነገር ጌታ አለኝ የሚለው። በእኔ ያለ ከሁሉም በላይ ነው፣ ስለዚህም ልቤን ኩራት ኩራት አለው ይላልና እየተለቀሰ እንደ ሌሎች መዝሙሮች የሚዘመር እንዲህ ተብሎ የሚዘመር ነው። አይቅለለባችሁ በምስር ወጣት ለውጡት ለማለት ነው። እንቁ የሆነውን ደህንነታችሁ ከበቂ በላይ የማመስገኛ ምክንያት አለን። ተጽናኑ። እዚህ ምድር ላይ የሚያጽናና ነገር የለም። ተስፋ ቃል አልሰጣችሁም ነገ ደህና ይሆናል ብዬ የለም። እንዲህ አይነት የተስፋ ቃል እስከ ሞት የታመን ሁን ተብሎ ነው የተጻፈው። ግን አለን፣ ብድራት አለን። ዘመን ይመጣል ወደ ነፃ ምድራችን የምንሄድበት። ሌላው እድሜያችን ሳይፈጸም ሩጫችን እንድንፈጽም ለማበረታታት ነው። ለዚህ ለመንግስቱ ስራ በኢየሱስ ክርስቶስ በቀራንዮ የተጀመረውን የመንግስቱን ስራ እንድንሳተፍ ጸጋ ተሰጥቶናል። ጸጋ ያልተሰጠው ክርስቲያን የለም። 5:3:1 ይላል። አይነቱና መጠኑ ይለያይ እንጂ አንድም ካልተሰጠው አልዳነም። ሞልቶ ለማይሞላ ለዚህ ምድር ኑሮ ስትሯሯጡ ዘመናችሁ አይደቅ ብዬ ስታዘብ ካጠናሁት በቤተ ክርስቲያን በሰጣቸው ጸጋ ታማኝ ሆነው የሚያገለግሉ 1/3 ያህሉ ናቸው። ሌላው 1/3 ይገለገላል እንጂ አይገለገልም። የተቀረው ለመገልገልም ጭንቅ ነው። የበዓል ቀን ነው ጠብቆ የሚመጣው።
በቂ ምክንያታችንን እያለፈን ጌታን እናገልግል ለማለት ነው። የአገልግሎት ስፍራ የማደጊያ የመጠበቂያ ስፍራ። ሌላው ያልደረስናቸውን ወገኖች በጊዜ እንድረሳቸው። አንድ ታሪክ ተናግሬ እጨርሳለሁ። ያሳደገችኝን አያቴን በጣም ነው የምወዳት። በአንድ ወቅት እግዚአብሔር ሆይ የእሷን ያህል እንድወድህ እርዳኝ ብዬ የጸለይኩት ጸሎት ትዝ ይለኛል። መልአኬ ነው የምላት። በህይወቴ ውስጥ ትልቅ ስፍራ አላት። ዩኒቨርሲቲ ሆኜ ምኞቴ እሷን መቼ ጦሬ ነበረ፣ ግን ሳልመረቅ ደከመች። ጸሎት ለወጥኩ። አንተን አግኝታ ብትሞት እንደ ጦርኳት ቆጥራለሁ። ከዩኒቨርሲቲ 15 ቀን ቆይቼ ነው የምመጣውና ስመጣ ግማሽ ሰውነቷ ደንዝዞ ሲያናዝዟት ደረስኩኝ። ቄሶች ቤት አሉ። ድንገት ጭር ሲል ጠጋ ብዬ ብትሞች ወዴት እንደምትሄጂ ታውቃለሽ ወይ? አላውቅም። ይኸውልሽ ሁለት ፍጻሜ አለ። ወዴት መሄድ ትፈልጊያለሽ? ወደ መንግስተ ሰማይ። ይኸውልሽ መንገዱ ብዬ ወንጌልን መሰከርኩላት። እድሜዋ ገፍቷል፣ አልተማረችም፣ አትጽፍም፣ አታነብም። እኔ እንዲህ አይነት ነገር ይገባታል ብዬ ጠብቄ አላውቅም። ለካ ወንጌል መገለጥ ነው። እንዲህ አለችኝ፣ እስከ ዛሬ እንዴት ሳትነግረኝ አለችኝ። አሁንም ተስፋ አላልኳት። ንስሐ ገባች፣ ጌታን አግኝታ በሶስተኛው ቀን ሞተች። እና ለቅሶ የመጣ አንድ ፓስተር ጠራኝና ጌታ ራእይ ያሳየኝ፣ እናትህ ወደ ጌታ ነው ሄዱት አለኝ። ከዛ የሆነውን ነገርኩት። ወገኖቼ በእጃችን ያለ ወንጌል መልእክት አይቅለልብን። ቀን ሳለ ወንጌልን ለሰዎች እንድንናገር ጌታ ይርዳን። እንጸልያለን።